ቀይ ባህር ለአፋር ደም ስራችን ነው። ቀይ ባህር ለኛ የግመል ውሃ ማጠጫ አይደለም። ቀይ ባህር ለኛ ማንነታችን ነው። ቀይ ባህር ግድ ነው። አብዛኞቹ የእድገት ማማ ላይ የወጡት የባህር በር አላቸው፣ ፖርት አላቸው። ቀይ ባህር ማለት ለኛ ትንፋሻችን ነው ማለት ነው። መተንፈሻችን ወይም ደግሞ የልብ ስርዓታችን ነው ማለት እንችላለን። ምክንያቱም እኛ ያለነው ቦርደር ላይ ነው። እንደ አፋር እንደ ኢትዮጵያም ላንድ ሎክድ ነንና እያለን ያጣነው እንግዲህ ሪሶርሳችን ነው ማለት ነው። ከሆነ ከ30 ዓመት በፊት የወደብ ተጠቃሚዎች ነበረን፣ ወደብ ነበረን፣ አሰበኛ ነበር። ሶ ያን ሚሞሪ አምጥተ ወደ ራሳችን እንደገና መመለስ ሂስቶሪካል ያሉንን የሲቪላይዜሽን ሂስትሪ እንደገና ከፍ የምናደርግበት ሀገሮች ወድቃ ቢከፍ ይላሉ በጦርነት እነ ጀርመን ሁለተኛ ዓለም ጦርነት ድቅቅ አርጓት እንደገና ተነስታለች። የፌደራሉ መንግስት አምኖበት ኢትዮጵያ ቀይ ባህር ይገባታል የሚለው አጀንዳ መነሳቱ ለኛ በጣም ኩራትና ደስታ ተሰምቶናል። ምክንያቱም እዛ ያለው አፋር እዚህ ያለው አፋር በሚል በመከፋፈል የቀይ ባህርን አጀንዳ ማንሳት እንደ ነውር ሲታይበት የነበረው ጊዜ አልፎ በዚህ ጊዜ ደግሞ ቀይ ባህር ይገባናል የሚል የለውጥ አመራር የተፈጠረበት ጊዜ ነው። ከፕሬዝዳንታችን ጀምሮ የአሰብ ተወላጅ ናቸው። ሁሉም የአሰብ ተወላጅ ያልሆነ ከአሰብ እናት አባት አጎት አክስት የሌለው ማንም የለም። ራሳችን እንችላለን እናደርጋለን።